የዛሬው ታሪክ የመጣው ከዘፍጥረት ምዕራፍ 39 እና 41 ነው። ዮሴፍ ከእግዚአብሔር የሆነ ሕልም ነበረው። ነገር ግን ስኬትን ከመስማት ይልቅ መከራን ተጋፍቷል። በወንድሞቹ ተታሏል። እንደ ባሪያ ተሸጧል። በሐሰት ተከሷል። ከዚያም ወደ እስር ቤት ተወርውሯል። ዮሴፍ ምንም ስህተት አልሠራም። የመረሳትነት ስሜት ሊሰማው ይችል ነበር። ያለመፈለግነት ስሜት ሊሰማው ይችል ነበር። ነገር ግን መጽሐፍ ቅዱስ አንድ አስፈላጊ ነገር ይናገራል። ጌታ ከዮሴፍ ጋር ነበር። በእስር ቤትም ቢሆን እግዚአብሔር ከእርሱ ጋር ነበር። ዮሴፍ በታማኝነት አገልግሏል። ሌሎች እስረኞችን ረድቷል። ሕልሞችን ፈቷል። ዓመታት አለፉ። ምንም የሚለወጥ ነገር ያለ አይመስልም ነበር። ነገር ግን እግዚአብሔር ከቴንቱ በስተጀርባ እየሠራ ነበር። አንድ ቀን ፈርዖን የሚያስጨንቅ ሕልም አየ። ማንም ሊያስረዳው አልቻለም። ከዚያም አንድ ሰው ዮሴፍን አስታወሰው። ዮሴፍ ከእስር ቤት ተጠራ። በአንድ ቀን ሁሉም ነገር ተለወጠ። ከእስረኛ ወደ መሪ ተለወጠ። ይህ ታሪክ ታላቅ ነገርን ያስተምረናል። ነገሩ ሁሉ ያበቃ ሲመስልህ እግዚአብሔር አሁንም እየሠራ ነው። በሮች ዝግ ሲመስሉ እግዚአብሔር የሆነ ነገር እያዘጋጀ ነው። የእስር ቤትህ ወቅት የመጨረሻ ወቅትህ አይደለም። እግዚአብሔር ያይሃል። እግዚአብሔር ከአንተ ጋር ነው። እግዚአብሔርም የሚቀጥለውን ምዕራፍህን እያዘጋጀ ነው። ይህ ታሪክ ካበረታታ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት ላይክ እና ሰብስክራይብ ያድርጉ።